ሰላም ሰላም ሰላም፣ እንዴት ናችሁ? የውድ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም እግዚአብሔር ሁላችሁም ከኔም ከእናንተ ጋር ይሁን። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? በተረፈ ሁሉ ሰላም ነዋ አለሁላችሁ። እኔ ደህና ነኝ። በስደትም በሀገር ውስጥም ያላችሁ ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ቻናሌን ሰብስክራይብ አድርጉልኝ። እሺ ቤተሰቦቼ ሰብስክራይብ አድርጉልኝ። እኔ መልሳለሁ። ኮሜንት ላይ ሜንሽን አድርጉኝ። የምለቀውን ቪዲዮም ይዩልኝ። እናንተን ማላችኋለሁ። ተያይዘን እንድናድግ ነው የምለው። ሌላ ምንም አልልም ማለት ነው። ሁላችሁም ደምሩኝ፣ እደምራችኋለሁ እና እንደዛ ነው። በተረፈ ምን ማለት እንዳለብኝ እንኳን አላውቅም። ብዙም የሚዲያ ሰው አይደለሁም፣ ግን ሰው ያደረገው አይቅርብኝ የሚባል ነገር አለ። ያው እኔም በዚህ ከሆነ ከተሳካ ትላላችሁ። ብዙ ተጥሯል፣ ተግሯል፣ ያልተሞከረ ነገር የለም። አሁን እንግዲህ ደግሞ እስቲ ይህንንስ የሰው የሞከረውን እኔስ ብሞክር ወይም ምን ይታወቃል፣ በዚህ መልኩ ይሆናል ብሎ ሰው መክሊቱን ይፈልግ የለ። መክሊቴን ፍለጋ ላይ ነኝና አፋልጉኝ ትላላችሁ። እና አፋልጉኝ ቤተሰቦቼ ፕሊዝ ደምሩ፣ ቤተሰብ አድርጉኝ። እሺ ቤተሰብ አድርጉኝ፣ እኔም ደግሞ ቤተሰብ አድርጋችኋለሁ። ማንም ማበረታታት እንዳበረታታችሁ የምትፈልጉ ሁሉ ላበረታታችሁ ቃሌን እገባለሁ። በቃ ቪዲዮአችሁን አይላችኋለሁ። እንደገና ደግሞ እናንተ ሊቭ ላይ ስገቡ ከስር ኮሜንት እሰጣለሁ፣ እመጣለሁ፣ ሰፖርት አደርጋችኋለሁ። እናንተም ሰፖርት አድርጉኝ። ነገሮች ተስተካክሎ እንግዲህ እንደ ልቤ በሀገሬ ላይ አሁን ላይ ያለሁት በስራ ጉዳይ ሌላ ቦታ ነው እና በውስን ጊዜ ውስጥ ወደ ሀገሬ እግዚአብሔር ከረዳኝ እንገባለሁ። የዛን ሰዓት ላይ በነፃነት የምፈልገውን ቀርጬ የምፈልገው ቦታ ሆኜ እኔም ላይ ቁጭ ብዬ የተለያየ ነገር አውርቼ ለእናንተ ብዙ መረጃዎች ሰጥቼ እናንተን ያስተምራሉ ያልኩትን ነገር ለቅቄ እንትን ለማለት ሞክራለሁ። እዛ ሰዓት ላይ ድረስ ግን አሁን ላይ ይህ በቃ ሰዓቴን ለመያዣ የሚሆነኝ ረዥም ቪዲዮ ዝም ብዬ ልቅረጽ ብዬ ነው። እንዳትሰላችሁብኝ እሺ ቤተሰቦቼ። ሳትሰላችሁ ዝም ብላችሁ መስማት እንኳን እንትን ነው ማለት ያው ቁም ነገር የሌለው ነገር ነው ወይ መስማቱ ምናምን እንኳን ጊዜ ኖራችሁ እንትን ካላላችሁ ቪዲዮን ከፈት አድርጋችሁ ብቻ እንዲቆጥርልኝ አድርጉልኝ ፕሊዝ ፕሊዝ። እና እንደምታደርጉልኝ ምንም አልጠራጠርም። ሰፖርት አድርጉኝ፣ ሰፖርት አድርጉኝ። እኔም ሰፖርት አደርጋለሁ። እርስ በርስ ተያይዘን ነው ድር ቢያብር አንበሳ ያስር አይደለም የሚባል። እንደዛ ብለን እየተጋገዝን እንትን እንላለን። ጥሩ ነገር ላይ እንደምንደርስ ሁላችንም በቃ የሰው ለውጥ ያስደስታል አይደለ? ያስደስታል። በተለይ እንዲህ በእንክርት በስደት በብዙ ዋጋ ውስጥ አልፋ ብዙ ነገር ያየች ሴት፣ ያየ ወንድም፣ ያየች እህት በቃ ታውቃላችሁ። ቻሌንጁን አልነግራችሁም፣ ግን በቃ ይሄ ነገር ተለውጬ በነጋ አድጌበት ምናምናም ብዬ እንትን አስባለሁ። ሰው ነኝና እንደ ሰው ግን ከዛም በላይ ደግሞ የምሰራውን እንኳን እኔ አሁን ሰራለሁ ብዬ ያሰብኩት ስራ የራሴን ስራ ይኖራል። ሌላ ቢቀር ፕሮሞሽን እንኳን በዚህ ቻናል ላይ በራሴ ፕሮግራም ላይ ፕሮሞሽን እየሰራሁበት ያን ሁለት ነገር ነው ማለት ነው። ይጠቅመኛል። የራሴ ሚዲያ ነው፣ ቤተሰብ ይኖረኛል፣ እኔም ተከታዮች ይኖሩኛል፣ እኔም የምከተላቸው በቃ ጓደኞች ይኖሩኛል። ያ አንድ ነገር ሆኖ ሳለ ቀጣይ ደግሞ እንዴት ነው ስራዬንም አስተዋውቅበታለሁ፣ ሰራበታለሁ። መቼም ሰው ስትሆን ድሪም አለ አይደለ? እኔም ቀላል ድሪም የለኝም። በእውነቴን ነው የምላችሁ ቤተሰቦቼ። እና በጣም ድሪም አለኝ። እግዚአብሔር ድሪሜን እንዳሳካ ሁሉም ነገር እግዚአብሔር ሲጨመርበት ነው። ስለለፋን አይደለም። እውነት የሮጠ ሁሉ አይቀድምም። እግዚአብሔር ብቻ ይቅደም ሲል ነው በቃ ቃሉ ሲወጣ ሁሉም የሚሆነው በእግዚአብሔር ብቻ ነው። እና ከእግዚአብሔር ብቻ ከመቀጠል ደግሞ የእኛም ጥረት ይጠይቃል። ዝም ብለን እግዚአብሔር እንዲያደርጋል ብለን ተኝተን እንጀራችን መሶብ ውስጥ አስቀምጠን እግዚአብሔር ይሰጠኛል፣ እግዚአብሔር ያበላኛል ብለን ብንተኛ እንጀራው ሩጦኛ ጋር አይደርስም። እግዚአብሔር መጥቶ ደግሞ ሳህን አምጥቶ እንጀራ አያቀርብልንም። የእኛም ጥረት የእኛም የሆነ መንቀሳቀስ ይጠይቅ የለ እና እንደዛ ነው። የእኛም ጥረት ይጠይቃል። መጣርም አለብን። እንደገና ደግሞ ጥረን የማይሳካበት ሰዓት አለ። ሳይሳካም ደግሞ ተስፋ መቁረጥ የለብንም። ያልተሳካበት ምክንያት ይኖራል በቃ ብዬ ነው የማስበው። እግዚአብሔር ያንን ነገር ለምክንያት ነው። ደቃ ለእኛ ላይሆን ይችላል፣ መጥፊያችን ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። እና እንደዛ ነው እላችኋለሁ። በቃ ሰፖርት አድርጉኝ ቤተሰቦቼ። ቻናሌን ሰብስክራይብ አድርጉልኝ። እንግዲህ አንድ አይነት ነገር ስለማሳያችሁ በጣም ይቅርታ። ያለበት ሁኔታ ካሜራ አለ። ያ ካሜራ እኔ ስቀርጽ ከቀረጸኝ ጥሩ አይደለም።
አሰሪዎቼ ጋራ እንትን አለመግባባትን ይፈጥራል ማለት ነው። እና ያ ነገር ደግሞ እንዲፈጠር አልፈልግም። በሰላም ውስን ጊዜ ይቀረችኝ በሰላም መለያየት ስለምፈልግ እንደዛ ነው እላችኋለሁ። ለሁሉም ሰላማችሁ ይብዛልኝ። ሀሳብ አስተያየት ስጡኝ። ያጠፋሁት ነገር ካለ ይቅርታ፣ ይሄ እንደዚህ አይደለም እንዲህ ነው። መተራረም ደስ ይላላ። እንግዲህ እናንተ ቤተሰቦቼ ናችሁ። ወደ እኔ መታችሁ፣ ወደ ቻናሌ መታችሁ፣ ለእኔ ቤተሰብ ናችሁ፣ ቤተሰቦቼ ናችሁ በቃ። ስለዚህ ጥፋት ነው፣ አይ ይሄ ነገር ልክ አይደለም፣ ይሄን ማድረግ የለብሽም፣ ኦኬ ይሄ ችግር የለውም፣ ይሄን ብታደርጊ፣ ጀስት በሀሳብ እየተደጋገፍን ነው ማለት ነው እንትን የምንለው። እግዚአብሔር ለሁላችንም በቃ የምናስበውን ማለት የምናስበው ያሳካልን፣ ያሳካልኝ፣ ያሳካላችሁ። ለሁላችንም ሰላማችን ብዝት ይበል። በተረፈ እንግዲህ በቃ ይሄ ነው የኛ ግቢ ያለውበት ሁኔታ። መቅረጽ የምችለው ቦታ ይሄ ነው እና ብዙም ወሬ ንግግር አልችልም እና እንግዲህ ቀረ እንዳይላችሁ በንግግሬ ማለት ነው። በሂደት ደግሞ አሻሽላለሁ። እርግጠኛ ነኝ፣ በነገራችሁ ላይ እርግጠኛ ነኝ አገሬ ስገባ በቃ ጥሩ ነገር፣ ጥሩ አይዲያ በስራዬም ዙሪያ ብዙ ነገር የሚያዝናናን ነገር የሚያዝናና ቁም ነገር የሚያስጨብጥ እና እንደዚህ ነገሮችን እንትን እንካፈልበታለን ብዬ አስባለሁ። በተረፈ በርቱ፣ ተበረታቱ። እውነቴን ነው የምላችሁ። እኔ አንድ ነገር ቢኖር ከእናንተ ተችዬ እውቀቱ ኖሮኝ አይደለም። ብዙ የተማረ ሰው ሊሆን ይችላል ይሄንን የሚያየው። ይሄን የምናገረው ቃል የማይመጥ ነው ሰው ሊሆን ይችላል የሚያየው። ብዙም በቃ ማለት ሶሻል ሚዲያ የተለያዩ ሰዎች ይመጡበታል በነገራችን ላይ እና እዚህ ይቅርታ ለእንትን የምለው ነገር ግን ማለት ነው ማንኛውንም እንዲህ ሊቭ ላይ መታችሁ ስታዩ እግዚአብሔርን ላይክ አድርጉ። ለእኔ ብቻ አይደለም፣ እውነቴን ነው የምላችሁ። ላይክ አድርጉ። በቃ ያን ሰው ይጥቀመው። እኔ ካልጎዳይ ምንድነው ችግሩ? እኔ ቲክቶክ ላይም ስገባ ዩቱብ ላይ ማንኛውም ሶሻል ሚዲያ ላይ ስገባ ኔጌቲቭ ነገር አይሆን እንጂ ፖዘቲቭ የሆነውን ነገር እንትን አልልም። ላይክ አድርጌላት አልፋለሁ። በቃ ያ ሰው ወይ እንዴት እንደሆነ አልነግራችሁም። ሶሻል ሚዲያ ለካ ይሄን ድካም አለው ብዬ እንዳስብ አድርጎኛል። እውነቴን ነው የምላችሁ። እንኳን ሌላ አንዲት ቪዲዮ ቆረጥ አድርጋችሁ ቲክቶክ ላይ ውስን ደቂቃ የምትታይ ቪዲዮ ለመልቀቅ ምን ያህል ድካም እንዳለው ያንን ሚዲያ የሰራው ሰው ብቻ ነው የሚያውቀው። እውነቴን ነው። ያንን ቪዲዮ ፖስት ያደረጉ እንኳን ሌላ ሰው የቀረጸውን ቪዲዮ በካፕከት ገብተን ቆረጥረጥ አድርገን ማቅረብ ራሱ በጣም አድካሚ ነገር ነው ጌታ። ስለዚህ ያ ሰው ደግሞ ቻሌንጅ ውስጥ ሆኖ ደክሞት ብዙ ዋጋ ከፍሎ ነውና እዛ ጋር ፖስት የሚያደርገው ወይም ደግሞ እዛ ጋር ላይቭ ላይ ቁጭ ያለው ጊዜውን አቃጥሎ ነውና እናንተ ደግሞ አጋጣሚዎች ሰጥቷችሁ ኢንተርኔቱና ስልኩ በእጃችሁ ኖሮ እንትን ካል ምንም ችግር የለውም ማለት ነው። ሰው ፖርት አድርጎ ሰው ማለት ምንም አይደለም እና ደስ ይላል። ለአእምሮ እርካታ ይሰጣል። መልካም የምናስብ ሰዓት ደግሞ ያው መልካም ነገር የሚያስብ መልካም ነው የሚገጥመውና አድርጉ። እሺ ቤተሰቦቼ እና አድርጉ። እኔንም ላይክ አድርጎኝ የምታዩትን ሰውም ጥሩ የተናገረውን መጥፎ ኔጌቲቭ ነገሩን እለፉት። ፖዘቲቭ የሚሰራውን ጥሩ የሚሰራውን ለለውጥ የሚጣጣረውን ግን ሰፖርት አድርጉት። ከሰው ባታገኙ ከፈጣሪ ታገኛላችሁ። እና ከሰው ሁል ጊዜ ምስጋና እንደዚህ አትጠብቁ። መልካም ነገር ሰርተለፍ ከፊት መልካም ነገር ይጠብቀሃል። እና እንደዛ ነው። እንደዛ መልካም ነገር አድርጋችሁ ለፉ ለማለት ነው የማቃትን ማለት እኔ ልክ ነው ብዬ በአእምሮ ያሰብኩትን ነው የምላችሁ ቤተሰቦቼ። እና በተረፈ በጣም ነው የማመሰግነው ሰብስክራይብ ስለምታደርጉኝ። በቃ ለወደፊትም ደግሞ የተሻለ ነገር እንትን ብዬ እንድመጣ ታበረታቱኛላችሁ። እንዳልኳችሁ እንዳትሰላችሁ። አንድ አይነት ነገር ነው መቀርጸው ካለው ነገር አንጻርና ግን ያው ረጅም ቪዲዮ ስለሚፈለግ ነው መስራት ስላለብኝ የውስን ደቂቃ ይቁጠርልኝ ብዬ ነው። ብዙ ነገር አውርቻለሁኝ። እንዳትሰለቹብኝ። ሰብስክራይብ አድርጉኝ። ኮሜንት ላይ ኮሜንት አስቀምጡልኝ፣ እኔ እመልሳለሁ። በጣም አመሰግናለሁ። ክበሩልኝ። በተረፈ በቃ ምንም ምለው ነገር የለም። እንደዛ ነው። ሁላችንም ተያይዘን እንደግ ነው። አንዳችሁን ሰፖርት አድርጉ። አንዳችሁን አትተላለፉ ማለት ነው። በቃ እገሌ ደመረኝ ከምትለው ደምረውና ኮሜንት አስቀምጥለት።
ደስ እያለው ነው እግዚአብሔር የሚደምረ። ስለዚህ በትንሽ ጊዜ ውስጥ ብዙ ሰብስክራይብ ይዘህ ትቀመጣለህ። አንተ 5000 ሰው ሰብስክራይብ ማድረግ ትችላለህ። ምን ችግር አለው ታዲያ? 1000 ሰውን በፍቃደኝነት ዝም ብለህ ደምረህ መልስልኝ ስትለው እሱ ደስ እያለው ነው የሚመልሰው። እኔ አሁን ሰው ደምሮ መልሽልኝ ብሎ ከሚጽፍልኝ እግዚአብሔርን ደስ እያለኝ ነው የምመልስልህ ማለት ነው። ስለዚህ ተያይዘን እንደግ ለማለት ነው ወገኖቼ። ክብር በሉልኝ። በጣም ነው አመሰግነው። ሳትሰላችሁ ስላዳመጣችሁኝ አመሰግናለሁ። ክበሩልኝ። ቴንኪዩ